ያንን ዘመን ስዬ ዛሬ ላይ ሳያቸው በአንድነት የሚያምኑ ትልቅ ወዲህ ናቸው ለኢትዮጵያ ነገሥታት መካሪ አስታራቂ ጥበብ የተቸሩ ሰላም ውድና የተከበራችሁ የጅብሪል ቲዩብ ቤተሰቦች በሙሉ እንዴት ቆያችሁ? አለም ሰላም ነን፣ ተመልሰን መጥተናል። ባለፈው ከጀመርኩላችሁ የዶክተር አብይ አህመድ በኋላ ስለሚመጣው ንጉስ በተመለከተ የጀመርኩላችሁ ልቀጥልላችሁ ነው ማለት ነው። ስለ በመሃል ላይ ስለጠፋሁባችሁ በጣም ይቅርታ ጠይቃለሁ። አንዳንዶቻችሁም ስጠፋ በቀጥልቅ ስትል እየረሳን ነውና ቀጥልበት ጠንከር አድርገው ብላችሁኛል። ላስተያየታችሁ በጣም አመሰግናለሁ። የዛሬው ደግሞ ከባለፈው የቀጠለውን ከዶክተር አብይ አህመድ በኋላ ይመጣል የተባለው ንጉስ ማን ይሆን በተባለው መሰረት የመሐመድ አልአሩሲ የሚባለውን እንግዳችን ይዘንላችሁ መጥተን ነበር። አሁንም ከሱ የቀጠለና በተጨማሪ ደግሞ ከሱ በኋላ የምትመጣ ሴት ንግስት ማን ነች በሚለው ዙሪያ ላይ ነው ማለት ነው። እስኪ ላነብላችሁ፣ ተከታተሉኝ። ከአስመራ መሬት ድንገት ይነሳና የአረብን አውሊያ ተራ ይደርስና መካ መዲና ላይ ሀጅ ያደርግና ተሻግሮ ይመጣል በጎንደር ይልና በቤጌምድር ብሎ ተንታ ይገባና ደብሩን አስከፍቶ አዛን ያደርግና የጅሙአን ሰላት እዛው ይሰግድና ቡናውን ያስፈላል ይፈላልጥና ለሚያዝያ ጌርጉስ ለግንቦት ልደታ አዛን ያደርጋል መቅደላልና ተንታ አውሊያው ሲኸድር እዛው ነበርኩኔ ደላንታ ይዘልቃል የአረቦች ምስለኔ መሬት በጃለች ሆና ባለተራ ትተሰራየናት መቅደላ በኖራ በስተ ፀሐይ መውጫ አለ የሚሉት እኔን የሚመስለኝ በማመዶች ቤት የአስመራው ባላባት መሐመድ ደያስ የሚሄድበትም በለው በራ ፈረስ ያበሻና አውሊያ ተራ የሚያደርስ አበሻና አድርሶ መቅደላ የሚያደርስ አንበሳው ንጉሱ ይዘልቃል ለ6 ዓመት ለጥቃት መጣለች ደግሞ አንድ ሴት ግዛቷ የሆነ 9 ዓመት አያገዛዝ ማማር የዛን ወራት ከዛ የደረሰ አላህ ይቶለት ዝናብ ሐሳብ የለው በበጋ ወራት ጥቂት ከሰብ አድርጎ በብዙ መምረት ገበያ እንዳውድማ መዛቅ በሻበት ከዚህ ንጉስ በኋላ ከዚህ መሐመድ ደያስ የሚባለው ንጉስ በኋላ የምትመጣው ንግስት አለች ለጥቃት መጣለች ደግሞ አንዲት ሴት ብለዋታል። እና እቺ ሴት ግዛቷ 9 ዓመት ነው። ለ9 ዓመት ትቆያለች ባገዛዝ ላይ። በዛን ጊዜ ጥሩ አዝመራል እና ትንሽ ጥቂት ከሰባ አድርጎ በብዙ ማምረት ገበያ እንዳውድማ መዛቅ የሚሻበት ጊዜ ነው ብለውናል። እና እቺ ንግስት የምትመጣው መቼ ነው? ይሄ መሐመድ ደያስ የተባለው ከ6 ዓመት ከገዛ በኋላ መታ ለ9 ዓመት እንደምትገዛ ቁልጭ አድርገው አስቀምጠውልናል ማለት ነው። ሙሐመድ ኢያሱ ቁብ የተማለን አምሮ ይነግሳል ያልተዋወቀውን ሰው እሱ አውቆት ያለቅሳል ችግር ጠፍቶ በሱ ሁሉ ይፈራርሳል አብን ተዘርግቶ አላማ ተስፋፍቶ 6 ዓመት ይገዛል ደህና ፀሐይ ወጥቶ ስቃይና መከራ ይታያል አብቅቶ የሀገራችን ሰዎች ሄደው በሰው አገር ጤፍ ትሆናለች ይህች እኛ አገር ይቆረጥባታል የምቦጮ ሞፈር ለብስም ጉርስም ቢሆን ሞልቷል በዛ ወቅት ሜዳውን ይሞላል ውዴታና ዝነት ዛፍ ያየ እንደሆነ አሻግሮ ድንገት ናብሎ ይጣራል የሰው ልጅ መስሎስ ወዲያውን ያልፍና ችግርና ጭንቀት ጀንበሩ ይዘልቃል ብሎ ወራት 1000 ዓመት 1104 1300 ሂጅራው ሲሆን ሰይድ ሳዳት ሙሐመድ የኑር ልጅ ነው የሰነፍኩት የአበሻ ቀበሌ ደላንታ መሬት ብለውታል። ይህንን ሰውዬ ይመጣል ያሉት በ1348ኛው ሂጅራው ሲሆን ነው ማለት ነው። ይሄ እንግዲህ በሂጅራ አቆጣጠር ነው 1348ኛው። አሁን ያለንበት መቼ ነው? 1342ኛ ላይ ነው ያለነው። ማን ነው 43ኛ ላይ ነው ያለነው። ስለዚህ አፍተር 5 years ነው የሚመጣው ማለት ነው ይሄን ሰውዬ ብለን ተስፋ እናደርጋለን። መሐመድ ደያስ የሚመጣለን ከ5 ዓመት በኋላ ነው። ከዛ በኋላ 6 ዓመት
ቆይቶ እንደገና ለ9 ዓመት የምትመጣ ንግስት አለች ማለት ነው። እስኪ እቺ ንግስት ማን ትሆናለች ብላችሁ ትጠብቃላችሁ? ከስር የገመታችሁትን ሰው ሴቷ ንግስት ማን ትሆናለች ብላችሁ የምታስቡትን ሰው ኮሜንት ላስቀምጡልኝ። ስለተከታተላችሁኝ ከልብ አመሰግናለሁ። ላይክ ሼር ማድረጉን አትርሱ። ከሁሉም በላይ ደግሞ ሳብስክራይብ ማድረግና የደወል መጫናችሁንም አትርሱ። ባይ ባይ ቻው። يا حبشة تشاقك يا حبيبي يا نور نبي يا نور نبي يا نور نبي يا حبيبي يا نور نبي السلام عليكم محمد نبي كوبيك ابني يفضلكم يا حبيبي يا نور نبي يا نور نبي يا نور نبي يا حبيبي يا نور نبي يا نور نبي يا نور نبي يا حبيبي يا نور نبي يا نور نبي يا نور نبي يا حبيبي يا نور نبي عجبني محمد نقر كعبات قد قزو مسرب النقر يا حبيبي يا نور نبي يا نور نبي يا نور نبي يا حبيبي يا نور نبي يا نور نبي يا نور نبي يا حبيبي يا نور نبي يا نور نبي يا نور نبي يا حبيبي يا نور نبي قول ما أنت سيد عبد الرحمن يا الله يا قل كوينا سمعنا سمعنا يا رب دعما سمعنا يا رب بطحا استكيا يا ربي بحرنا حارا خوينو وانت توحيد ان شاء الله بسمعنا حداك كويخا حداك شفاقيخا تاريخنا صراحة تاريخنا ان شاء الله ያንን ዘመን ስዬ ዛሬ ላይ ሳያቸው በአንድነት የሚያምኑ ትልቅ ወልይ ናቸው። የኢትዮጵያ ነገሥታት መካሪ አስታራቂ ጥበብ የተቸሩ የፊትን አዋቂ ጥበብ የተቸሩ የፊትን አዋቂ የፊትን አዋቂ የፊትን አዋቂ እሳቸው ሼህ ሁሴን ጅብሪል